الحمد لله والصلاة والسلام على سيدنا رسول الله وعلى آله وصحبه ومواله የዛሬው ቀን ለየት ያለ ቀን ነው። ሼኽ አሚንን የዛሬ 27-28 ዓመት ጀምሮ ነው ማውቃቸው። አማርን ሳይ የዛን ጊዜውን ሼኽ አሚን እያየሁ ነበር። አነጋገሩም መልኩም ለነገሩ هذا الشبل من ذاك الأسد እንደሚባለው ነውና እንኳን ደስ አለዎት እንዲህ አይነት ልጆች በማፍራት ሁላችንም እንኳን ደስ አለን። ከዛ ቀጥሎ ደግሞ ይሄ መጽሐፍ የሼኽ አሚን ታሪክ ብቻ አይደለም። ወደኋላ ተመልሰን የቀሩባቸውን ሼኾች ታሪክ እናያለን። የነበረውን የዕልም ፍለጋ ጉዞ እናያለን። ብዙ ቁም ነገሮች ናቸው። እንደውም ጥናት ለሚያጠና ሰው ቁልፎች እዚህ አሉ። ከዚህ ተነስቶ ብዙ ነገር መስራት ይቻላል። ይሄ ነገር ሊለመድ ይገባል ብዬ አስባለሁ። በተለይ ትላልቅ መሻይኾቻችን አሁን ብዙዎቻችን ሼኽ ሀጂን የምናውቀው ወደ መጅሊስ ከመጡ በኋላ ሊሆን ይችላል ብዬ አስባለሁ። ታሪክ ለዛ ለሰውዬ አይደለም የሚጠቅመው፣ ለሚጻፍለት ሰው ሳይሆን ለሚያነበውና ከኋላ ለሚመጣው ትውልድ ነው የሚጠቅመውና ይሄ ትልቅ ጅምር ነው። ከዑለማዎቻችን ከጥንት ዑለማዎች ማለት ነው የራሳቸውን ታሪክ በእጃቸው ይጻፉ አሉ። ጀላሉዲን ስዩጢ የራሳቸውን ሲራ ጽፈዋል። ዩሱፍ ኢብኑ እስማዒል ነብሃኒ መጽሐፉን አስታውሳለሁ። ሌሎችም እንደዚሁ የሚጽፉት የራሳቸውን ክብር ወይም ዝና ከፍ ለማድረግ ሳይሆን ያለፉበት ተሞክሮ የተጓዙት ጉዞ አስተማሪ ስለሆነ እነዛ የቀሩባቸው መሻይኾች ስማቸው ይታወቃል፣ ምን ነበሩ የሚለው አይታወቅም። እግረ መንገዱንም ስለሚታወቅ ይሄንን አሳይተዋል። ይሄ ደስ የሚል ጅምር ነው። ለብዙ ጥናትም መፍትሄ ወይም መክፈቻ ቁልፍ የያዘ ስለሆነ ይለመድ እላለሁ። እንኳን ደስ አላቸው፣ እንኳን ደስ አለን። ሰዓቱ በጣም ጠባብ ስለሆነ ከዚህ በላይ መሄድ ብዙ እድል አይኖርም። ወጀዛኩሙላሁ ኸይራን። አሰላሙ አለይኩም ወራህመቱላህ። السلام عليكم ورحمة الله تعالى وبركاته. جرتم بسم الله والصلاة والسلام على خير الأنام. የተከበሩ አመራሮቻችን፣ ዑለማዎቻችን፣ ሰፊው ሙስሊም ማህበረሰብ በድጋሚ ሰላም አለይኩም ወራህመቱላሂ ወበረካቱ። ይህን በጣም የተከበረ መጽሐፍ በጣም በምንወዳቸው ፕሬዝዳንታችን እጅ ተረክበናል። የቋንቋ ጉልበቴ ትንሽ እንደሆነ ባቅም ቢያንስ ወደ ቤት ስሄድ ግን በአንድ መልካም ስሜት ነው። ልጆቼ አሁን ኦሮምኛ በደንብ ስለሚችሉ እነሱ ያስተምሩ። አላሁ አክበር። እነሱ በደንብ እየተረጎሙ እስር ቤት ላይ ትንሽ ማቃትን ገጣጥሜ እረዳዋለሁ ብዬ ተስፋ አደርጋለሁ። ስለ ሼኽ አሚን ኢብሮን ያለኝ ዕውቀት ውስን ነበር። ትንሽ ግን ስለሳቸው ለማዳመጥ ከቀይ ከግራ ሞከርኩና እሳቸውን የገለጸው አባታችን ሼኽ ሀጂ መግቢያ ላይ የተናገሩት የቁርአን አንቀጽ ነው። ወመን አሕሰኑ ቀውለን ያሉት አላህ በሶስት ነገር ያወደሳቸው ባሮችን እንደሚወክሉ ማስተዋል ችያለሁ። ምናልባትም በብዛት አሁን ያጣነው መገለጫ ባህሪ ማለት ነው። ወደ አላህ የተጣሩ ወዓሚለ ሷሊሐን ብዙዎቻችን ንግግሮቻችን አንመስልም፣ አሊያም ድርጊቶቻችን ንግግሮቻችን ይቃረናል። ሊመ ተቁሉነ ማ ላ ተፍዓሉን የሚለው ማስጠንቀቂያ ብዙ ጊዜ እኛን ይገልጸናልና ወዓሚለ ሷሊሐን እዛው መልካም ስራው ላይ ማታጣቸው ኸይሩ ላይ ማታጣቸው መሆኑን አረጋግጫለሁ። ሶስተኛው ወቃለ ኢነኒ ሚነል ሙስሊሚን አድራሻ የለውም፣ ቀበሌ የለውም፣ የጀማ ጎጠኝነት የለውም፣ መጠሪያው ሙስሊም ነው። ነቢዩላህ ኢብራሂም በሰየሙት መጠሪያ ነው የሚጠራው። ሁወ ሰማኩሙል ሙስሊሚን። የምንሰየምባቸው ጀማዓዎች መዳረሻ እንጂ መድረሻ ዴስቲኔሽን አይደለም። ብዙ ጊዜ መድረሻ የሆኑና ከኛ ውጭ ያለው ጥመት ነው እንላለን።
ይሄውን ያለንበት ትልቁ ፈተና ነው። ግን አላህ ያወደሰው ባሪያ ወደሱ የተጣራ መልካምን የሰራ وقال انني من المسلمين ከሰፊው የሙስሊሙ የመጀመሪያ ስትሪም መሰረት ላይ ተከትሎ ሌላውን ለማቀፍ ትልቅ ዑذር እየሰጠ የሚሄደው የዳዋ ጉዞ ነውና የትውልድ መዳኛ ይሄን እንደሚወክሉ በደም ማዳመጥ መስማት ይያለው። አላህ ይጠብቃቸው፣ ኺታማቸውን አላህ ያሳምር። ትልቁ ወደ አደባባይ የወጡ ሰዎች ፈተና ኺታም ነው። عليك ربنا ምንድነው ያሉ መሻይኾቻችን بحسن الختام አሳሳቢው እሱ ነው። ባጀማመር ልክ መፈጸም መታደል። ብዙዎች ተጨብጭቦላቸው ጭብጨባ ውስጥ ይጠፋሉ አይደል? ከነሱ አላህ ያድርጋቸው። አذهبتم طيباتكم في حياتكم الدنيا ከተባሉት አያርጋቸው። ከፍ እንዳሉ እንደተከበሩ የሚያልፉ አላህ ያድርጋቸው። የሁላችን ኺታም አላህ ያሳምረው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ገለቶማ አላሁ አክበር ከነጮማ ጀራን እንትደበላ ቢዝልሞ አላሁ አክበር። በጣም ደስ በሚል ቋንቋና አጭር ደቂቃ ወስዶ የተናገሩት ዶክተርንና ኡስታዝን እናመሰግናቸዋለን። አሁን ቅድም ሽልማት የወሰዳችሁ ሰዎች የተናገሩትም ጭምር ቦታ ሊቀቁልን፣ ቦታ ወደ ቦታችሁ ተመለሱ። ተክቢር! አላሁ አክበር! አላሁ አክበር! አላሁ አክበር! እርሶ ይቆያሉ፣ አልተናገሩማ። ስለተሸለሙ ነው። እሺ፣ እዚህ ይቆያሉ እሳቸው። አሁን ምን ጋብዛቸው ፕሬዝዳንት መነመሪ ዲማ ኢስላማና ነው ኦሮሚያ ሼህ ጀማል ሙሳ ቲቪ